ከ35 ላይ መሆኑ ተገልጿል። ይህ ክስተት በሁለቱ ሀገራት መካከል ያለውን ጦርነት ወደማይመለስበት ከፍተኛ ደረጃ ያሸጋገረው ሲሆን በዓለም የጦር መሳሪያ ታሪክም F-35 አውሮፕላን በሰው የሚበር የጠላት አውሮፕላንን መጥቶ ሲጥል ለመጀመሪያ ጊዜ ነው ተብሏል። በሌላ በኩል በኢራን ጥቃት ለማድረስ ሲዘዋወር የነበረ የንብረትነቱ የአሜሪካ የሆነ ተዋጊ አውሮፕላን በኢራን የአየር መቃወሚያ ተመቶ መውደቁም ተዘግቧል። በመካከለኛው ምስራቅ በተባባሰው ጦርነት ኢራን የሆርሙዝ ሰርጥን ከቀናት በፊት መዝጋቷ ይታወቃል። ነገር ግን የኢራን አብዮታዊ ዘብ ወይም IRGC የባህር ኃይል የፖለቲካ ጉዳዮች ኃላፊ በዛሬው ዕለት ረፋዱን በሰጡት መግለጫ እንዳሉት ከሆነ የሆርሙዝ ሰርጥን መዝጋታችን ይታወቃል። ነገር ግን የሆርሙዝ ሰርጥን መዘጋትን የኢራንን ማስጠንቀቂያ ችላ በማለት በአካባቢው ሲንቀሳቀሱ የነበሩ 10 ግዙፍ ነዳጅ ጫኝ መርከቦችን በኢራን ኃይሎች ተመተው ወድመዋል ብለዋል። በተለያዩ አውዳሚ ተወርዋሪ ጥቃቶች የተመቱት 10 መርከቦች ከፍተኛ ውድመት እንደገጠማቸውና ገሚሶቹ ሲሰጥሙ ገሚሶቹ በእሳት እንደተያያዙ አመልክተዋል። ኢራን ሆርሙዝ መዘጋቱን ይፋ ብታደርግም ነገር ግን ንግግሯን ከቁብ ባለመቁጠር በግዴለሽነት በሰርጦ ለማለፍ ሞክረዋል የተባሉ 10 የጦር መርከቦች በኢራን ኃይሎች መመታታቸውን የገለጹት ኃላፊው አክለውም ሲናገሩ አሁንም የክልከላ ባለመነሳቱ ምንም አይነት መርከብ በአካባቢው ላይ እንዳያልፍ አስቸኳይ ክልከላ ጥለናልም ብለዋል። በሌላ በኩል ኢራን እንደገለጸችው ከአያቶላ አሊ ካሚኒ ቀብር በኋላ ተተኪያቸው ይታወቃል ብላለች። እስራኤል ደግሞ አዲስ የሚሾም ማናቸውም መሪ በሙሉ ዋነኛ ኢላማዊ ይሆናል ስትል ዝታለች። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት ዛሬ ምሽቱን በሚከናወን ስራ ስርዓት የሚጀመር ሲሆን የሚተካቸው አዲስ መሪም ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። ምርጫውን የሚያከናውነው ምክር ቤት ጽሕፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል ማናቸውም መሪን እርምጃ እንደምትወስድበት ገልጻለች። የኢራን ሪፐብሊክ ሶስተኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅትም ኒውዮርክ ታይምስ የኢራንን ባለስልጣናት ጠቅሶ የሟቹ መሪ ልጅ ሞጅታባ ኻሜኒ አዲሱ መሪ ሊሆን እንደሚችል በዚህም ጉዳይ ስምምነት ላይ መደረሱን ምንጮች ማረጋገጣቸውን ይፋ አድርጓል። ፋርስ የዜና ወኪል ከኻሜኒ ቀብር በኋላ የመሪውን ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱን በሚቀጥለው ሳምንት እንደሚከናወን ተዘግቧል። በዚህ እንዳለ የእስራኤል መከላከያ ሚኒስትር እስራኤል ጋንትዝ ለሀገራቸው ጠላት የሆነ ማናቸውም መሪ በኢራን ላይ እንዲቀመጥ እንደማይፈቅዱና ቀጣይ ኢላማቸው እንደሚሆን ተናግረዋል። እስራኤልን ማጥፋት እቅድ የሚቀጥል አሜሪካ ላይ የሚዝት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ሲሉ ነው የመከላከያ ሚኒስትሩ ጠንከር ባለ ዛቻም ኢራን ላይ እያስተላለፉ። በሌላ በኩል ዋነኛ የኢራን የጥቃት ኢላማ የሆነችው ሳውዲ አረቢያ ናት። ባሳለፍነው ሰኞ ዕለት የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ ዛሬም ከባድ ጥቃት እንደተፈጸመበት ተዘግቧል። በኢራን ጥቃት እንደተመታ የተነገረው ራስ ታኑራ የተሰኘው የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነ ይታወቃል። የሳውዲ መከላከያ ሚኒስትር ጥቃቱ በድሮን እንደተፈጸመና ያደረሰውን ጥቃት በተመለከተ እስካሁን ያወቀው ዝርዝር መረጃ እንደሌለ ተነግሯል። የሳውዲ መከላከያ ሚኒስትር በጉዳዩ ዙሪያ ያለውን ትንታኔ ለሕዝቡ እንደሚያሳውቅም ገልጿል። የነዳጅ ማጣሪያው ከዚህ አስቀድሞ በኢራን ጥቃት እንደተፈጸመበት የተነገረ ሲሆን ሰኞ ዕለት የተነሳ የሳተላይት ምስል በማጣሪያው ላይ የደረሰውን ከባድ የጉዳት መጠን አሳይቷል። ከጥቃቱ በኋላ የማጣሪያ ተቋሙ ሕንፃ በእሳት ተያይዞም ተቀጣጥሏል። ሰኞ ዕለት የደረሰው የድሮን ጥቃት ተከትሎ ለጥንቃቄ እርምጃ ሲባል የነዳጅ ማጣሪያው ስራዎች እንዲቋረጡ መደረጉም ተመልክቷል።